ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስለ ሾርት ከት ቱ ፋይንድ ስኩዌር ሩትስ ኦፍ ፐርፌክት ስኩዌር ነምበርስ የሚለውን ይዤላችሁ መጥቻለሁ። ቪዲዮውን ዩቲዩብ ላይ ሰብስክራይብ እንዲሁም የቲክቶክ ገጻችን ኮፒ ሊንክ ማድረግ እንዳትረሱ፣ እንዲሁም ፎሎ ብታደርጉት ይመረጣል። Okay, shortcut to find the square root of a perfect square numbers. ይሄ ማለት ፐርፌክት ስኩዌር ነምበሮች ስፔሻሊ እስከ 5 ዲጂት ድረስ ያሉ ፐርፌክት ስኩዌሮችን በቀላሉ በ5 ሰከንድ እንዴት አድርገን እናገኝ ያሳያችኋለሁ። ተከታተሉ። ስቴፓችን ይሄ ነው። ስቴፖቹ ይሄን እንደዚህ ናቸው። ስቴፖቹን ከማንበብ ይልቅ ኤግዛምፕል ስናይ ግልጽ ይሆናል። ኤግዛምፕሉን ካነበባችሁ በኋላ ኤግዛምፕሉን ካያችሁ በኋላ ወደ ኋላ ተመለሳችሁ ስቴፖቹን ቢታዩት ግልጽ ይሆንላችኋል። አሁን ባስረዳ ትንሽ ውስብስብ ሊሆን ይችላል ማለት ነው። ኦኬ፣ ቀጥታ ወደ ኤግዛምፕል እንሄዳለን። ለምሳሌ የሚያስፈልጉን መስፈርቶች እነዚህ ናቸው። ወይ ደግሞ ከመቶም በላይ ያሉትን ቢታረቁ ችግር የለውም። እነዚህን ስኩዌሮች በቀላሉ ስለሚታወቁ እነዚህን ቼክ ማድረግ ነው። እነዚህ በዚህ በኩል እነዚህ እናስቀምጣቸዋለን። የዚህኛውን ለማየት ሁልጊዜ መጀመሪያ የምናየው የአንድ ቤት ነው። የአንድ ቤት የምታዩት እዚህ ጋር አንድ ነች። ስለዚህ ከነዚህ በአንድ የሚያልቁትን መፈለግ ነው። በዚህ በኩል በአንድ የሚያልቅ መፈለግ ነው። በአንድ የሚያልቅ አንዱ የአንድ ቤቱ አንድ የሆነ ስኩዌር ይሄኛው ነው፣ ሌላኛው ደግሞ ይሄኛው ነው። ስለዚህ ከነዚህ ሁለቱ ወይ አሁን ወይ አንድ ነው ሊሆን የሚችለው ወይ ደግሞ 9 ነው ሊሆን የሚችለው ማለት ነው። የዚህ የአንድ ቤቱ ማለት ነው። ስለዚህ the unit digit of this square root is either 1 or 9 ይሄንን እንጽፋለን። ስለዚህ ምን ማለት ነው? ከዛ በኋላ እቺን ሁለቱን ዲጂት ማጥፋት ነው። የሚቀረው 26 ኢንተርቫሉን መፈለግ ነው፣ የቱ ጋር እንደሚገኝ ማለት ነው። ከነዚህ ቁጥሮች የቱ ጋር እንደሚገኝ መፈለግ ነው። so as you see 26 is lies between 26 and 36 here then እዚህ ጋር ነው የሚገኘው ማለት 25 እና 36 መካከል ይገኛል። እንደዛ ሲሆን የሚያንሰውን ስኩዌር እንወስዳለን which is 5 ማለት ነው። 5 እንወስዳለን። ስለዚህ አምስታችን እዚህ ጋር እንጽፋለን። ስለዚህ የዚህ ቁጥር ስኩዌር ሩት ወይ 51 ነው ወይ ደግሞ 59 ነው። ከሁለቱ አንዱን እንዴት እንመርጣለን የሚለው ለማየት እቺን የአንድ ቤት 5 እንወስድና 5 ሲባዛ ከ5 ቀጥሎ ባለው ቁጥር ማባዛት ነው። እቺ 6 የምናገኘው ማንን ነው? 30። አሁን እዚህ ውስጥ ያለው ቁጥር የሚበልጥ ከሆነ የበለጠውን መውሰድ፣ የሚያንስ ከሆነ ያነሰውን መውሰድ ነው ማለት ነው። ስለዚህ 26 ከ30 ስለሚያንስ 51 እንወስዳለን ማለት ነው። so this means we have 51 is the square root of this number ማለት ነው። አሁን በጣም ቀላል። እሺ፣ ለዚህ አሁን መጀመሪያ ስቴፓችን ምን ማለት ነው? እዚህ ጋር 4 ማየት ነው። በአራት የሚያልቁት ቁጥሮች ይሄኛው ወይ ይሄኛው ነው ወይ ደግሞ 64 የ8 ስኩዌር ማለት ነው። እነዚህ ሁለቱ ናቸው። ስለዚህ ማን ሊሆን ይችላል? ወይ 2 ነው ወይ 8 ነው ማለት ነው። የአንድ ቤት 2 or 8 ብለን እንጽፋለን። የአንድ ቤት ማለት ነው። ከዛ የ10 ቤት እዚህ ጋር መውሰድ ነው። እሱን ለማየት እቺን ሁለቱን ዲጂት እናጠፋና የሚቀረን 33 ኢንተርቫሉ መፈለግ ነው። 33 የሚገኘው አሁንም እዚች ጋር ነው እንደምታዩት። ስለዚህ 5 እንወስዳለን ማለት ነው። ያነሰውን ስንወስድ 5። ስለዚህ የዚህ ስኩዌር ወይ 52 ነው ወይ ደግሞ 58 ነው የሚሆነው። ያንን ለመወሰን ቺኛውን ያገኘነውን 5 ሲባዛ በሚቀጥለው ቁጥር በ6 ማባዛት ውጪስ 30። አሁን እዚህ ውስጥ ያለው ቁጥር ይበልጣል ከዚህኛው ማለት ነው። ስለዚህ የሚበልጠውን መውሰድ ነው which is what 58 ማለት ነው። ይሄንን እንወስዳለን ማለት ነው። አሁን ቀላል ነው። በዚህ መልኩ ይሄንን በ5 የሚያልቀውን ቁጥር መፈለግ ነው። በ5 የሚያልቀው ይሄኛው ብቻ ነው፣ አያሻማም። ስለዚህ የአንድ ቤቱ 5 ነው ማለት ነው። ስለዚህ 90 እነዚህ ሁለቱን እናጠፋና 90 የሚገኝበትን መፈለግ ነው። 90 በዚህ መካከል ነው የሚገኘው።
ስለዚህ 9ን መውሰድ ነው ማለት ነው። ይሄ ቀላል ነው። 5 አሁን በዚህ ፎርም ይሄንን ለማግኘት 6ን ማየት ነው። በ6 የሚያልቀው እንደምታዩት እዚህ ጋር ወይ 4 ስኩዌር ወይ 6 ስኩዌር ነው። ስለዚህ 4 እና 6ን እንዳማራጭ እንወስድና 4 ወይም 6 ነው። እዛ ሁለት ዲጂቱን ታጠፉትና የሚቀርበው 73 ኢንተርቫሉ መፈለግ ነው። 73 እዚህ ጋር እንደምታዩት በዚህ መካከል ነው የሚገኝ። ስለዚህ 8 እንወስዳለን ማለት ነው። 8ን ወሰደን። ስለዚህ የዚህ ስኩዌር ሩት is 84 over what 86 ነው የሚሆነው ማለት ነው። ስለዚህ ከሁለቱ አንዱ ነው የሚሆነው። የትኛው ነው የሚሆነው ለመምረጥ 8ቷን መውሰድ። 8 ሲባዛ ከዚህ 8 ቀጥሎ ያለው ቁጥር ነው 9 which is 72 ይሆናል ስናባዛ። እዚህ ውስጥ ያለው ቁጥር ከበለጠ የሚበልጠው እንወስዳለን። እንግዲህ 73 ከ72 ስለሚበልጥ 6 እንወስዳለን። so the square root of this one is 86 ነው ማለት ነው። to the same following the same step is here. Now the unit digit is 9. Here the square numbers, okay, whose unit digit is 9 is 7 and here 3. ስለዚህ የአንድ ዲጂታቸው የአንድ ቤታቸው ስኩዌራቸው 9 የሚሆኑ ቁጥሮች ወይም 3 ነው እዚህ ጋር ወይ ደግሞ 7 ነው። ስለዚህ የዚህ ስኩዌር ሩት የአንድ ቤት ወይ 3 ነው ወይ 7 ነው የሚሆነው ማለት ነው። እዛ ሁለቱን ዲጂት አጥፉና የሚቀረው 44 ኢንተርቫሉን መፈለግ ነው ማለት ነው። 44 እንደምታገኙት እዚች መካከል ነው የሚገኘው። so take 6ን ወሰደን። so the square root of this one is either 63 or 67 ነው የሚሆነው። አንዱን ለመምረጥ 6 እንወስድና 6 ቀጥሎ ያለው ቁጥር 7 ነው which is 42 ነው። እዚህ ውስጥ ያለው ቁጥር ግን 44 ነው ይበልጣል። ስለዚህ ይሄኛው መምረጥ ነው የሚበልጠውን። ስለዚህ the square root of this one is simply 67። በዚህ መልኩ የፐርፌክት ስኩዌሮችን በቀላሉ መፈለግ ትችላላችሁ። የተለያዩ ሾርትከቶችን እንዲሁም የማቴማቲክስ ግሬድ 8 ላይ ያሉ የተለያዩ ጠንካራ ያሉ ኮንሰፕቶች ላይ እነዚህ ቀላል ያሉ ቪዲዮዎችን እየሰራሁላችሁ ነው። ቻናሎቻችንን ጆይን አድርጉ ቴሌግራም ላይ፣ እንዲሁም የዩቲዩብ ቻናላችንም እንዲሁ ሰብስክራይብ አድርጉ። ቲክቶክ ፔጃችንም እንደዚሁ ፎሎ፣ ኮፒ ሊንክ፣ ሼር ቪዲዮውን እያደረጋችሁ በሚቀጥለው ቪዲዮ እስከምንገናኝ ቻው።